እኔ ምለው ቲቸር በቃ በንግግርሽ ቶሎ ማውራት ልምድ ሆኖብሽ ነው በቃ ይኸውልሽ ተረጋግቼ ላውራልሽ ሄለን ባለው የምኖረው አዲስ አበባ ነው 2 ወንድሞች አሉኝ እና እኔ እንኳን እሺ እንደውም ቅርብ ጊዜ እያስተዋሪ አባቢ ግራ ይገባው ነበር አሁን ግን እየለመደ መጥቷል በቃ እንደውም አንድ ሀሳብ መጣልኝ እልሽ እያስተዋራለሽ ማለት ነው ነይ አሁን ያራስ ነው ወይ እንዴት ዋላችሁ? ምን አስቸገራችሁ እንዴ? እስቲ ማማንን ጠይቃት ብለን ነው የመጣ ነው። ደግሞ ለአባዬ ምሳ እንስራለት ብለን ነው። እንዴት ነው ተሻለ አይደል ማማ? ደህና ነኝ፣ በጎ ነኝ። እማማ እኮ ራሳቸውን ይቅርና ሰዎችን የሚያክሙበት የእጅ ጥበብ አላቸው። ቲቸር ግን እኔ ግርም የሚለኝ ፍቅር መተሳሰብ ሲኖር ተፈጥሮ ጸጓን ወደኛ ትገልጥልናለች። ክፋት ምቀኝነት ሲኖር ደግሞ ተፈጥሮ ለኛ ለሰው ልጅ የምትሰጠንን ጸጋ ትደብቀናለች። እማማ ተፈጥሮ ጥበቧን ካደለቻቸው ሰዎች መካከል አንዷ ናቸው ማለት ነው። ጎበዝ የኔ ልጅ። ብታይ የኔ ልጅ እዚህ ሰፈር ሰፊ አትክልት ቦታ ነበረኝ። ያው ለቤት እየተባለ እንዳለ ለመድኃኒት የምጠቀምባቸው ችግኞች ተነቅለው ተጣሉ። አየሽ እኔ በዚህ ነው በጣም የምናደደው። እና ደግሞ የእሳቸው አትክልት ተነቅለው የት ነው ያሉት? ፈረንጆቹ ጋር። አንቺና እንዳንቺ ያሉት ታዳጊዎች አድጋችሁ ሀገራችን የተወሰደባትን ሀብቶች ታስመልሳላችሁ። አንድ ቀን ሁሉም ወደ ነበረበት ይመለሳል። እማማ አንቺም በጥበብ የምትሰሪበት ጊዜ ይመጣል። ይመጣል የኔ ልጅ። በሉ እስኪ ኑ ግቡ፣ ኑ ቡና እንጠጣ። ምን ነው ተነሳ? ኧረ ተወኝ። የዛሬው ለመናገር በጣም ነው የሚያስቸግረው። ይኸው በቁሜ አላስቀምጥ ብላኝ በህልሜም እኮ አልፋታለችኝ። በህልሜ እየመጣች አስቸገረች። ማንም አልመጣም? ማንም አይመጣም። ማዘር እንዴት ነው? ደህና ዋልክ ግርምዬ? ደህና ዋሉ? ደህና እግዚአብሔር ይመስገን። ኧረ እሰይ እንኳን መጣ። ግቢው እንዴት ጭር ብሎብኝ ነበር መሰለ። እነዛ ልጆች መቦረቅ፣ መጫወት፣ መዝለል አስለምደውኝ ይኸው እስካሁን ድረስ አልመጡም። ገና አልመጡም? አልመጡም እስካሁን ድረስ። አዎ ሰዓቱ ደርሷል። ለነገሩ መምጫቸው ነው። እሺ ግባ በቃ። እሺ ማዘር ግባ። እኔ የምለው ሄሉ፣ ቆይ ግን አባዬ ሁሉ ጊዜ እኮ ስለ አንቺ ነው የሚያወራው። በጣም ነው መልካም ሴት ናት። በቃ ሁሉ ጊዜ ስምሽን ይጠራዋል። የሚወድሽ ግን ይመስለኛል። ግርማ ጥሩ ሰው ነው። ላንቺም ቢሆን ቶሎ ይናደዳል፣ ከዛ ቶሎ ይረሳዋል። እኛ ቤት መምጣት ከጀመርሽ በኋላ አንድ ቀን ስቀርበት ወይኔ ሄሉ ቀረች ምናምን ብሎ 10 ስምሽን እየደጋገመው ነው። ያው ጓደኛሞች ስለሆነ ነው እንዴ? ለጓደኛማ እኔም እኮ ጓደኛ አለችኝ፣ ግን እንደዚህ 10 ምናምን አልጠራትም። ያው እንደ ሁኔታው ነው።